በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ በማለት በአንድ አምላክ በማመን ከብዙ በጥቂቱ ከረጅሙ ባጭሩ የቅዱስ ያሬድን ታሪክ እንናገራለን። ዋይ ዜማ! ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን እንዘ ይብሉ ቅዱስ 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 እግዚአብሔር መላ ሰማያተ ወምድረ ቅድሳተ ስብሐቲከ። አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህም በሰማይና በምድር የሞላ ነው እያሉ ከሚያመሰግኑ ከቅዱሳን መላእክት በሰማያት የሰማሁት ዜማ ምንኛ ይደንቃል፣ ምን ያምር ማለት ነው። ቅዱስ ያሬድና ዜማው። የቅዱስ ያሬድን ታሪክ ስንናገር አክሱምን ማንሳት አስፈላጊ ነው። የአክሱም ቀዳሚነቷ በኢትዮጵያ ብቻ ሳይሆን በመላው ዓለም መሆኑ የማይካድ ሐቅ ነው። በመሆኑም አክሱም የመንግሥትና የክህነት፣ የሕግና የሥርዓት፣ የታሪክና የቅርስ፣ የሃይማኖት፣ የመሥዋዕትና የአምልኮ፣ የፊደልና የትምህርት፣ የስልጣኔና የእውቀት፣ የሥነ ጽሑፍና የሥነ ስዕል፣ የሥነ ሕንፃና የሥነ ጥበብ፣ የሥነ ባህልና ይህንን